በዛሬው ቪዲዮ የልብስ ማጠቢያ ማሽን ምንድነው የሚለው በደንብ የምናይ ይሆናል። በማኑዋል ማሽን እና በአውቶማቲክ ማሽን መካከል ያለውን ልዩነት እናያለን። ልብሶቻችንን እንዴት ማጠብ እንዳለብን በቅደም ተከተል አንድ ባንድ እናያለን። በተጨማሪም በቀላል እጥበት የማይለቁ ቆሻሻዎችን ለምሳሌ እንደ ደም፣ ማስቲካ፣ ወጣወጥ ልብሳችንን ቢነካብን እንዴት ማስለቀቅ እንደምንችል የምነግራችሁ ይሆናል። እሺ እንጀምር። አሁን መጀመሪያ የሚታጠቡትን ልብሶች ከየክፍሎች እየሄድን በባስኬት ልብሶችን ሰብስበን ይዘን እንመጣለን። የልብስ ማጠቢያ ክፍል ሆነን ልብሶቹን በቀለም መለየት ይኖርብናል። በቀለም ከለየናቸው በኋላ የልብሶቹን የአስተጣጠብ ዘዴ ለመለየት ልብሶቹ ላይ የተለጠፉትን ሌብል ምንላቸውን እንመለከታለን። ይህን የምናደርገው አንዳንድ ልብስ በበረኪና አይታጠብም፣ አንዳንድ ልብስ ደግሞ በውሃ አይታጠብም። ለምሳሌ ሱፍ በውሃ ማጠብ አንችልም፣ ድራይ ክሊን ነው የሚደረገው፣ የደረቅ እጥበት ማለት ነው። በዚህ መልኩ ከለየን በኋላ ደግሞ እያንዳንዳቸውን ልብሶች ኪስ ያላቸውን እየፈተሽን ኪሳቸውን ባዶ እናደርጋለን። ከዚህ በመቀጠል ስስ የሆኑ በጣም የማይታሹ ወይም ደግሞ ትንንሽ ልብሶችን እንለያለን። ለምሳሌ አሁን አብሻ ቀሚስ ብዙ መታሸት የለበትም፣ ማሽን ጉልበት ተጠቅሞ ሲያጥበው ሊበተን ስለሚችል ማለት ነው። ወይም ደግሞ እነዚህ የውስጥ ሱሪ፣ ካልሲ ምናምኖች መጀመሪያ መለየት ይኖርብናል። እንደዚህ አድርገን ካስተካከልን በኋላ በምን እናጥበዋለን የሚለውንም መወሰን ይኖርብናል። እንደ ልብሱ አይነት የምንጠቀማቸው የልብስ ማጠቢያ ፈሳሽም ሆነ ዱቄት ይለያያሉ። ስለዚህ ይሄ ልብሶች በምን ማጠብ እችላለሁ? በረኪና መጠቀም እችላለሁ ወይ? ዱቄት ሳሙና መጠቀም እችላለሁ ወይ? ፈሳሽ ሳሙናዎች። ስለዚህ እንደዚህ አድርገን ከለየን ከወሰንን በኋላ ወደ ማሽናችን እንሄዳለን። ሁለት አይነት የልብስ ማጠቢያ ማሽኖች አሉ፣ አውቶማቲክ እና ማኑዋል የምንላቸው። በቅድሚያ ማኑዋል ማሽን። ማኑዋል ማሽን ማለት አዘነው ልንሄድ አንችልም። እዛው ጋር ቆመን ውሃ እንቀዳለን። ውሃውን መድፋት ይኖርብናል፣ ማሸት ማዘዝ አለብንና ሁሉን ነገር እዛው ጋር ቆመን መከታተል ይኖርብናል። ለማጠብ ያለው ቅደም ተከተል ይህን ይመስላል። በመጀመሪያ ማሽናችን ንጹህ መሆኑን እንመለከታለን። ንጹህ ካልሆነ እናጥበዋለን። በመቀጠል የሶኬት ገመዱ መላጣ ለመላጡን ቼክ እናደርጋለን። ከዛ እንሰካዋለን። ማሽን ውስጥ ውሃ እናስገባለን። ውሃ ስናስገባ ሁልጊዜ ማስተዋል ያለብን ሁልጊዜ ውሃው መብለጥ አለበት ከልብሱ ማለት ነው። ስለዚህ ስታስገቡ ውሃ የልብሳችሁን መጠን ግምት ውስጥ ማስገባት አለባችሁ። ውሃ ካደረግን በኋላ ልብሱን ለማጠብ የምንጠቀመውን ሳሙና እንከታለን። ፈሳሽ ሳሙና ሊሆን ይችላል፣ በረኪና ሊሆን ይችላል እና ደግሞ ዱቄት ሳሙና ያላችሁን የምትጠቀሙትን መክተት። ይህንን በበቂ ሁኔታ ካደረግን በኋላ በመቀጠል ቅድም የመረጥናቸውን ልብሶች በመረጥነው መሰረት መጀመሪያ ነጭ ልብሶች ይገባሉ፣ ከዛ ቀለም ያላቸው ልብሶች፣ ከዛ ደግሞ የሚለቁ ልብሶች ወይም ደግሞ ጥቁር ልብሶች በዚህ ቅደም ተከተል እናስገባለን። ልብሳችንን ካስገባን በኋላ የማጠቢያ ሰዓት እንወስንለታለን። ማሽናችን ላይ የማጠቢያ ሰዓት ከ5 ደቂቃ እስከ 15 ደቂቃ ተጽፎ እናገኛለን። የመጀመሪያ ዙር እያሻችሁት ከሆነ ሁልጊዜም ከ15 ደቂቃ በታች አታድርጉትም። ሁለተኛ ዙር እያሻችሁት ከሆነ ግን እየጨመራችሁ እየቀንሳችሁ መሄድ ትችላላችሁ። ለማለቅለቅም ሲሆን እንደዚሁ እንቀንሳለን። አሽቶ ከጨረሰ በኋላ የቆሸሸውን ውሃ እንደፋዋለን፣ ድሬን በሚለው ማለት ነው። እሱን ከደፋን በኋላ ሁለተኛ ጊዜ ውሃ እናስገባበትና እናለቀልቀዋለን። ካጠራ ነው በኋላ ለሶስተኛ ጊዜ ውሃ እንቀይርና አሁን ሶፍትነር እናደርጋለን። ሶፍትነር ማለት ልብሱ ጥሩ መዓዛ እንዲኖረውና ልብሱ ክርችች እንዳይል የማለስለስ ባህሪ ያለው። በመቀጠልም ልብሳችንን ወደ መጭመቂያው እንከታለን። ወደ መጭመቂያችን ስንከት ልብሶቹን ዝርዝር እያደረግን መሆን መቻል አለበት። አለበለዚያ ጥፍጥፍ አድርገን ወይም ጭሙቅሙቅ አድርገን ከከተትናቸው በስነ ስርዓት የመሽከርከር እድል አያገኝም እና አይጨምቀውም፣ ማሽናችንም ይበላሻል። ስለዚህ ልብሶቹን ዝርዝር እያደረግን አንድ ባንድ እንከታቸዋለን። ውስጥ ያለችውን ክዳን መርሳት የለብንም። ሁልጊዜ ከልብሱ በላይ ነው የምትቀመጠው። በመቀጠል እንከድነውና ጭመቅ ብለን እናዘዋለን። ብዙ ጊዜ ልብሳችሁ በጣም ወፍራም ከሆነ ወደ 4ም ወደ 5ም እያደረጋችሁ ከፍ ማድረግ ትችላላችሁ። አለበለዚያ ልብሳችሁ መካከለኛ ወይም ብዙ ውፍረት ከሌለው 3ም በቂ ይሆናል ማለት ነው። በማኑዋል ማሽን ልብስ አጥበን ስንጨምቅ ልብሱ ሙሉ ለሙሉ ደረቅ አይሆንም። ስለዚህ አጥበን ከጨመቅነው በኋላ መዘረር ወይም ደግሞ መተኮስ ይኖርብናል። ሸሚዞች ከሆኑ በብዛት ወደ መተኮሻ ክፍል ወስዳችሁ ብትተኩሱት ምቹ ይሆናል፣ ለመተኮስም ይደርቃል ስትተኩሱትም። ሌሎች ልብሶች ግን ከሆኑ አየር እንዲያገኛቸው ውጭ አውጥተን መዘረር ይኖርብናል። እዚህ ጋር እንደ ጭማሪ መንገር የምፈልገው ነገር ምንድነው፣ አፉ ድረስ በልብስም ሆነ በውሃ እንዳትሞሉት። ምክንያቱም ኦቨርሎድ ያደርጋል፣ ማሸት አይችልም፣ ማሽኑ ይበላሻል። እና ሁልጊዜ ውሃ ከልብሱ በላይ መሆን መቻል አለበት። ውሃው ጥልል፣ ልብሱ ከታች መሆን አለበት ማለት ነው። ሶስተኛና የመጨረሻ ነገር ተመሳሳይ ቀለም ያላቸውን ልብሶች አንድ ላይ ማጠብ።
በተለይ ደግሞ ከነጭ ልብስ ጋር ሌላ ቀለም ያላቸው ልብሶች እንዳትቀላቅሉ። ማኑዋል ማሽን ይህን ይመስላል። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በመቀጠል ወደ አውቶማቲክ ማሽን እንሄዳለን። አውቶማቲክ ማሽን ማለት ሙሉ ለሙሉ በራሱ ልብስ ማጠብ የሚችል ማሽን አይነት ነው። እንዴት ካላችሁ አውቶማቲክ ማሽን አንድ ጊዜ በተገቢ ሁኔታ ትዕዛዝ ከሰጣችሁት፣ ያ ማለት ምን ያህል ውሃ መጠቀም አለበት፣ ምን አይነት ውሃ መጠቀም አለበት፣ ልብስና ሳሙና ካስገባችሁለት እናንተ እዛ ጋር መቆም ሳይጠበቅባችሁ ልብሳችሁ ታጥቦ መድረቅ ይችላል ማለት ነው። እንደየ ብራንድ ወይም ደግሞ እንደየ አምራቹ ቅርጹ መልኩ ሊለያይ ይችላል፣ ግን በብዛት አውቶማቲክ ማሽን ይህን ይመስላል። በቅድሚያ እናበረዋለን። በመቀጠልም ቅድም በነገርኳችሁ መሰረት ልብሶቻችንን አምጥተን እንለያቸዋለን። ከዛ ልብሶቻችንን ወደ ማሽን እንከታለን። የማጠቢያ ሳሙና በማስገቢያዋ በኩል ሳሙና እናስገባለን። ከከደናችሁት በኋላ እዚህ ጋር የምትመለከቷቸው ብዙ በትን ወይም ደግሞ የሚነኩ ነገሮች አሉ። እነሱን በመጠቀም ትዕዛዝ እንሰጠዋለን። መጀመሪያ የምንመርጠው ዋሽ ሳይክል ነው። ለምሳሌ ኖርማል ሳይክል። ይሄ የምን ጊዜ ምርጫችን ሊሆን ይችላል። የተለየ ትዕዛዝ መስጠት ካልፈለግን፣ ስለ ልብሱ ብዙ ማናቅም ከሆነ፣ ለማጠብም አዲስ ከሆናችሁ ይሄ በጣም ጥሩ ምርጫ ነው። ከሱ ደግሞ አለፍ ስንል ዴሊኬት ሳይክል ይባላል። ይሄ ደግሞ እነዚህ ለሚበተኑ ልብሶች ሀበሻ ቀሚስ ሊሆን ይችላሉ በእኛ ሀገር። በእነሱ ደግሞ አንዳንድ ልብሶች አሉ በጣም ስስ ናቸው፣ የልጆች ልብሶች ሊሆን ይችላሉ። ይሄ በጣም ብዙ መታሸት የማይፈልጉ ከሆነ ዴሊኬት የሚለውን ሳይክል እንመርጣለን። ሶስተኛ ደግሞ ሄቪ ዲዩቲ ሳይክል ነው። ሄቪ ዲዩቲ ሳይክል ማለት በጣም በቃ ወፍራም ናቸው ወይም ደግሞ በጣም ቆሽሸዋል፣ በደንብ መታሸት የሚፈልጉ ልብሶች ካሉን የምንመርጠው ይሄንን ነው ማለት ነው። ኩዊክ ዋሽ ሳይክል ደግሞ የሚላለ እዛው እንግሊዝኛ የምጠቀመው ያው ዛሬ የተጻፈው በእንግሊዝኛ ስለሆነ ብዬ ነው። ኩዊክ ዋሽ ሳይክል ደግሞ ይሄ በጣም ለቅለቅ አድርጋችሁ ማውጣት ከፈለጋችሁ ልብሱ ምናልባት አንድ ጊዜ ብቻ ተለብሶ ሊሆን ይችላል፣ ወይም ደግሞ ሳይቆሽሽ እንዲሁ ማለቅለቅ ፈልጋችሁ ከሆነ ኩዊክ ዋሽ ሳይክል እንመርጣለን። ከነዚህ መካከል የተመቻችሁ ነው ወይም ደግሞ ለልብሱ የሚመጥ ነው ያላችሁትን የሳይክል አይነት ከመረጣችሁ በኋላ ውሃ ነው የምንመርጠው። ውሃ ሙቅ ውሃ ነው የምትፈልጉት፣ ቀዝቃዛ ውሃ ነው የምትፈልጉት የሚለውን እንደ ልብሱ አስፈላጊነት እንመርጣለን። እዚች ጋር እንደ ምክር ግን ሁልጊዜም ቀዝቃዛ ውሃ ጥሩ ምርጫ ነው። ውሃችን ከመረጥን በኋላ ስታርት እንለዋለን፣ እናስጀምረዋለን። ጀምር ብለን እንደተጫነው ምን ያህል ደቂቃ እንደሚፈጅበት እዚች ጋር ያሳየናል። እሱን ደቂቃ እናይና ተመልሰን ስራችንን ሰርተን ወይ ቆይተን ምናምን ስንመጣ በዛች ሰዓት ላይ ልብሱ ታጥቦ ይጠብቀናል። የጠበቀንን ልብስ እንደዚህ እናወጣውና ብዙ ጊዜ አውቶማቲክ ማሽኖች ያደርቃሉ። ምናልባት ግን ያልደረቀ ልብስ ካገኛችሁ ያው በአግባቡ ማስጣት ወይም ደግሞ መተኮስ ይኖርባቸዋል። የአውቶማቲክ ልብስ አሰጣጠብ በጥቂቱ ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ብዙ ጊዜ ሰዎች በማሽን ልብስ ሲያጥቡ የሚቸገሯቸው ችግሮች አሉ። አንድ አራቱ ልንገራችሁ። አንደኛው ነጭና የሌላ ቀለም ያላቸው ልብሶች በመቀላቀል ያው ነጩ ልብስ ማበላሸት ነው። ስለዚህ መደባለቅ የለብንም። ብዙ ደግሞ ሳሙና መጠቀም፣ በጣም ብዙ ሳሙና፣ ካስፈላጊው በላይ ሳሙና መጠቀም አይጠበቅባችሁም። የልብሳችሁን እድሜ ያው ያሳጥረዋል ኬሚካል ስለሆነ። ሌላ ደግሞ እርጥብ ልብሶችን እዛው ማሽን ውስጥ ማቆየት፣ ያ ደግሞ ምክምክ እንዲሉ ያደርጋቸዋል። ታጥበው እንደጨረሱ ልብሶች በአግባቡ መሰጣት ወይም ደግሞ መተኮስ አለባቸው። አራተኛ ማሽኖችን ከአቅማቸው በላይ በልብስ መሙላት፣ ያ ደግሞ ማሽኖች ረጅም እድሜ እንዳይኖራቸውና ያለ ጊዜያቸው እንዲበላሹ ያደርጋቸዋል። በመጨረሻም የልብስ መለያዎች ወይም ደግሞ ሌብሎችን ችላ ማለት፣ አለመረዳት። ማንኛውም ልብስ የራሱ የሆነ ሌብል አለው። እንዴት መታጠብ አለበት፣ እንዴት ይተኮሳል፣ ምን ይፈልጋል፣ ምን አይፈልግም የሚለው በላዩ ላይ እዚች እንደምትመለከቷት ታያችሁ ልብሷ ላይ እንደዚች አይነት ሌብል አለው። እሱም በአግባቡ ባለማንበብና ባለመረዳት የሚመጡ ብዙ ችግሮች አሉ። ስለ ሌብል ሌላ ቪዲዮ ሰርችላችኋለሁ፣ እሱን ገብታችሁ ማየት ትችላላችሁ። እሺ፣ ምርቃት እንደ ምርቃት ምን ጨምርላችኋለሁኝ። ልብስ ስናጥብ ብዙ አይነት ቆሻሻዎች አሉ አይደል? ደም ሊሆን ይችላል፣ ወጣወጥ ምናምን። እነሱን እንዴት እናስለቅቃቸዋለን? ደም የነካው ልብስ ካላችሁ መጀመሪያ ላይ ደረቅ ሳሙናና ቀዝቃዛ ውሃ ነው የሚያስፈልጋችሁ። ያ ብቻ ነው። በረኪና ከነካው ወይም ከዘፈዘፋችሁት እዛው በልዞ ነው የሚቀረው። ስለዚህ መጀመሪያ ላይ ደረቅ ሳሙና ይዘን በቀዝቃዛ ውሃ እናጥባለን፣ ወዲያው ነው የሚለቀው። ሁለተኛ፣ ልብሳችሁ ላይ ቡና ከፈሰሰባችሁ አቼቶ በመጠቀም ማስለቀቅ ትችላላችሁ። ሶስተኛ፣ እስክሪብቶ ከነካብን ልብሳችንን አልኮል መጠቀም እንችላለን። በመጨረሻም ማስቲካ ልብሳችሁ ላይ ከተጣበቀባችሁ በረዶ እናመጣና በረዶውን ማስቲካው ላይ ስታሹት ማስቲካው ድርቅ ይልና ፍርክሽክሽ ብሎ የመነሳት እድል ስላለው
በቀላሉ ታነሱታላችሁ። የተወሰኑ ነገሮች አግኝታችሁበታል ብዬ አስባለሁ። ከወደዳችሁት አስተያየት ጻፉልኝ፣ ኮሜንት አድርጉልኝ፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።